መጀመሪያ ፖስት ስናደርግ ማወቅ ያለብን ነገሮች አሉ። አንደኛ የምናደርገው ቢዝነስ ፔጅ መሆን አለበት ፌስቡክ ላይ በተለይ። ሁለተኛ ፖስት ለማድረግ አድ አካውንት ያስፈልገናል። አድ አካውንት ማውጣት አለብን። አድ አካውንት ስናወጣ ደግሞ ምን ያስፈልገናል? ኢንተርናሽናል ፔመንት ሜተድ ያስፈልገናል። ኢንተርናሽናል ፔመንት ሜተድ ካለን ከአድ አካውንታችን ጋር ሊንክ ማድረግ ይኖርብናል ማለት ነው። እንደዛ አድርገን ከጨረስን በኋላ ፖስት ማድረግ ብሎ እንደምንፈልገው ቢዝነስ ፔጅ እንገባለን። ቢዝነስ ፔጅ እንደገባን በኋላ ፖስት ማድረግ የምንችለው ፖስት ስለሆነ ፖስት ማድረግ የምንፈልገውን ፖስት እንመርጣለን። እኔ የመረጥኩት ይሄኛውን ፖስት ስለሆነ ፖስት የሚለውን በተን ክሊክ እናደርገዋለን። ከዛ ፖስት ስንሰራ ማወቅ ያለብን ነገሮች አሉ። አንደኛ ማስታወቂያው ምን አይነት ማስታወቂያ ነው የምንሰራው፣ ዓላማው ምንድነው የሚለውን ነገር ማወቅ አለብን። ይሄ ደግሞ ማለት ምንድነው የምናስተዋውቀው ምን ለማግኘት ነው የሚለውን ነገር መረዳት መቻል አለብን። ደንበኛ ለማግኘት ነው፣ ቢዝነስ ለመፍጠር ነው፣ ወይም ግንዛቤ ለመፍጠር ነው፣ ፖስት ያደረግነው ብዙ ሰው ጋር እንዲደርስ ነው፣ ላይክ እና ኮሜንት እንዲጨምር ነው የሚለውን ነገር ማየት አለብን ማለት ነው። ስለዚህ የመጀመሪያው ጎል ነው የምንመርጠው። ስለዚህ ቼንጅ የሚሉን ክሊክ እናደርግና እኛ የምንፈልገውን አማራጭ እንመርጣለን። አሁን ለዚህ ማስታወቂያ ልብስ የሚሸጥ ማስታወቂያ ስለሆነ ቢዝነስ ፔጅ ስለሆነ የምንመርጠው ጌት ሞር ኢንጌጅመንት የሚለውን እንመርጣለን። ጌት ሞር ኢንጌጅመንት እንመርጥና ጌት ሞር ኢንጌጅመንት እንመርጥ ተደራሽነቱን ለማስፋት ነው። ግን ምን እናደርጋለን? ሰው ጋር ሲደርስ ሰዎች እንዲደውሉ ስለሆነ ዓላማው ጌት ሞር ኢንጌጅመንት ብለን ሴቭ እንለዋለን። ከዛ በመቀጠል ኮል በተን እናስገባለታለን። ኮል ነው እናስገባበታለን። ኮል ነው የምናስገባበት ምንድነው? ኢንጌጅመንት ባይ ዲፎልት ተደራሽነቱን ይጨምራል። ከሌሎቹ ኦብጀክቲቮች ብዙ ሰው ጋር እንዲደርስ ያደርጋል። ከዛ አይተውት ደግሞ እንዲደውሉ ደግሞ ኮል በተን እናስገባበታለን። በስርዓት መሞላት አለበት። እሱን ካስገባን በኋላ ኦዲየንስ ነው ክሬት የምናደርገው። ስለዚህ ኦዲየንስ ክሬት ስናደርግ ኮንሲደር ማድረግ ያለብን ነገሮች አሉ። ኦዲየንስ ክሬት ማድረግ ማለት ምንድን ነው? ማስታወቂያው ምን አይነት ሰዎች ጋር ይድረስ የሚለውን ነገር ነው ለፌስቡክ እየነገርን የምንነግረው። ስለዚህ እሱን ነገር በስርዓት መምራት አለብን። መጀመሪያ ኦዲየንስ ኔማችንን መጻፍ አለብን። ኦዲየንስ ኔማችንን ክሬት እናደርጋለን። እሱን ከጨረስን በኋላ ደግሞ ይሄ አድቫንቴጅ ፕላስ ኦዲየንስ ይላል። ይሄ ምንድን ነው የሚያደርገው? ማስታወቂያችን ሰዎች ጋር እያደረሰ ከዛ ደግሞ ጥሩ ተቀባይነት ያላቸው ሰዎች ጋር እንዲያደርስልን ኤአይ ነው። ኤአይ ተጠቅሞ ጥሩ ሰው ጋር እንዲደርስልን ወይም ደግሞ ማስታወቂያችንን ከኛ ፕሮፋይል ጋር ማች የሚያደርጉ ሰዎች ጋር እንዲደርስልን ያደርጋል ማለት ነው። ሌላ ጀንደር ነው የምንመርጠው። እንደ ማስታወቂያችን ይለያያል። ለሁለቱም ለምሳሌ ለወንድም ለሴትም የሚሆን ማስታወቂያ እንሰራ ከሆነ ሁለቱንም እንመርጣለን። ኦል የሚለውን ማስታወቂያችን ወንዶች ጋር ብቻ እንዲደርስልን ከፈለግን ደግሞ ሜን የሚለውን እንመርጣለን። ሴቶች ጋርም ከሆነ ደግሞ ዊመን፣ ሁለቱም ጋር ሲሆን ደግሞ ኦል የሚለውን እንመርጣለን ማለት ነው። ሌላው እድሜ ነው። እድሜ በተቻለ መጠን ሰፋ ቢል ጥሩ ነው። ከ18 እስከ 54 መርጫለሁ። ሰፋ ቢል ተደራሽነቱ ይመረጣል። ይሄ ደግሞ ሎኬሽን፣ የኛን ፕሮዳክት ሊገዙ የሚችሉ ሰዎች የት ይገኛሉ የሚለውን ነገር ነው እንመርጠው። እዚህ ላይ እንደምታዩት አዲስ አበባ፣ ሐዋሳ፣ ባህር ዳር፣ መቀሌ፣ ደብረ ብርሃን ተመርጧል ማለት ነው። እናንተም እንደምትፈልጉት እንደየማስታወቂያው ስለሚላይ እንደምትፈልጉት፣ ለምሳሌ የኔ ደንበኛ ያለው አዲስ አበባ ላይ ነው የምትሉ ከሆነ አዲስ አበባን ትመርጣላችሁ። ግን የኔ ደንበኛ ያለው አዲስ አበባም ክፍለ ሀገር ነው የምትሉ ከሆነ ደግሞ እንደዚህ መምረጥ ይቻላል ማለት ነው። ከዛ ሌላ ምን አለ? ሪች ሞር ፒፕል ላይክሊ ቱ ሪስፖንድ። ይሄ ደግሞ ምንድነው? ከኛ ማስታወቂያ ጋር ሴም ኢንተረስት ያሉ ሰዎች ፌስቡክ እንዲያደርስልን ነው የምናደርገው። ኢንተረስት ያላቸውን ሰዎች ሊመልሱ ይችላሉ። ኢንተረስት ያላቸው ሰዎች ጋር እንዲደርስልን አድርገልን ያለው። ይሄኛውን ባይ ዲፎልት ኦፍ ነው የሚሆነው። እሱን እናደርገዋለን፣ ኦን እናደርገዋለን፣ ወይም ደግሞ እንዲበራ እናደርገዋለን። ዲቴል ታርጌቲንግ አስፈላጊ ነገር ነው። አሁን ከረንትሊ ኦዲየንሳችን ማና ከሆነ ዲቴል ታርጌቲንግ ማስታወቂያችንን ውጤታማነት ሊቀንስ ስለሚችል ደንበኞቻችን ካወቀን እናስገባ ዲቴል ታርጌት ብናደርግ በኢንተረስታቸው መልካም ነው። ማና ከሆነ ግን ኦፕን እናደርገዋለን ማለት ምንም ነገር አንሆናም። ከዛ ሴቭ ኦዲየንስ እንለዋለን ማለት ነው። ስለዚህ ፌስቡክ ማን ጋር እንዲደርስልን የሚለውን ነገር ለፌስቡክ ሰጥተነዋል። ዳታዎችን በዚህ ዳታ መሰረት ፌስቡክ ማስታወቂያችንን
ምንፈልገው ሰው ጋር ይደርስልናል ማለት ነው። ከዛ በጀት ነው። በጀት ሁለት አይነት በጀት አለ። አንደኛው ያለማቋረጥ ማስታወቂያውን ረን እንዲያደርግልን ወይም እንዲተዋወቅልን ስንመርጥ፣ ሁለተኛው ደግሞ በቀን ገደብ። ለምሳሌ ቀን ገደብ ማለት ለዚህን ያህል ቀን፣ ለ5 ቀን፣ ለ6 ቀን፣ ለ7 ቀን ማስታወቅልን ማለት እንችላለን። እንደ በጀታችን ይወስናል። ግን ራን አር ኮንቲኒስሊ ማለት ምንድነው? ከፈለግን ማቆም እንችላለን። አይቋረጥም ማለት ሳይሆን ለፈለግን ያህል ጊዜ ይደረጋል። ግን ማቋረጥ በፈለግን ሰዓት ገብተን ማኑዋሊ ነው እናቋርጥ። ይሄኛው ግን ቀን ገደብ ከሰጠነው እስከሰጠነው ቀን ገደብ ድረስ ያስታውቅልናል። ለምሳሌ ለ7 ቀን ሰጥቼዋለሁ። ለ7 ቀን ከሰጠነው እስከፈለግን ድረስ ያስታውቅልንና ከዛ በኋላ እንትን ይላል ማለት ነው። 7ኛው ቀን ሲደርስ ማስታወቂያ ያቋርጠዋል ማለት ነው። ሌላው በጀታችን እናውጣለን። ዴሊ በጀት ይሄን ያላርግልን የሚለውን ነገር ይሄ ዴሊ በጀት ማለት ለ7 ቀን ነው የመረጥኩት። ለ7 ቀን $2 ከ15 አርግልኝ ብየዋለሁ። ይሄ ማለት ወደ 15 አጠቃላይ ለ7 ቀን ይቆያል። $15 እናወጣለን ማለት ነው። ከዛ እንደዚህ አድርገን ከጨረስን በኋላ መጨረሻ ላይ ሁሉን ነገር ከማረጥን በኋላ ሊንክም ካረግን በኋላ መጨረሻ ላይ ፐብሊሽ የሚለውን እንጫናለን ማለት ነው። ስለዚህ ማስታወቂያችንን ሰክሰስፉሊ ራን አደረግን ማለት ነው። ያው ዩር አድ ቢንግ ክሬትድ። ስለዚህ ምንድን ነው የሚያደርገው ፌስቡክ መጀመሪያ ላይ ማስታወቂያን ከሰራን በኋላ ሪቪው ያደረገውና ያ ማስታወቂያ የፌስቡክ የራሱ ፖሊሲ አለው። ያን ፖሊሲ ይጠረሳል አይጠረስም፣ አግባብ ነው አግባብ አይደለም የሚለውን ነገር ቼክ ያደርግና አግባብ ከሆነ አፕሩቭ ያደርገዋል፣ አግባብ ካልሆነ ደግሞ ማስታወቂያችንን ሪጀክት ያደርገው እንዳናስተዋውቅ ማለት ነው።